ሰላም የተወደዳችሁ አድማጭ ተመልካቾቼ፣ ሰሞኑን ለንባብ የበቃውና እጄ ላይ የገባው በጣም ስሜቴን ቀስፎ የያዘውን መጽሐፍ ለማንበብ እሞክራለሁ። የብርቱካናማው ኮት እና ሌሎች አጫጭር ታሪኮች የተሰኘው የደራሲ ሶስና አሸናፊ መጽሐፍ ነው። ብዙዎቹ ታሪኮች በጣም የሚደንቁ፣ በጣም የሚጣፍጡ፣ ስሜትን ቀስፎ የሚይዙ ናቸው። የሚጣል ታሪክ ባይኖረውም እንደ ቅመም አንዱን ብቻ ወይም አንዷን ታሪክ ላነብላችሁ ወደድኩኝ። ከገጽ 61 የምትጀምረዋ አመጽ የተሰኘችው ታሪክ ማለት ነው። አመጽ። ትዕግስት ከወትሮ በተለየ ዘንጣለች። ባሏ ፊት ከመቅረቧ በፊት ግን በመስታወቱ ውበቷን በደንብ አየችው። ቁንጅናዋ ለራሷ አስደስቷታል። እሱ እኮ ዝግ ነው። ሕይወታችንን፣ ኑሯችንን፣ ፍቅራችንን በካርቱን ጠቅልሎ ያስቀምጠው ይመስለኛል። እንዲህ አምሮብኝ እንኳ ምንም አይተነፍስም። ዝም ዝግት። እንባ በዓይኗ ሞላ። ተንደርድራ ከሰፊው መኝታ ቤት ወጣች። ሳሎን መሃል ቆማ በእሷ ምርጫ የተገዙ ዕቃዎቿን በደንብ አየቻቸው። አምሮብሻል አምሮብሻል በጆሮዋ ላይ አንቃጨለ። ስትናደድ፣ ስትደሰት፣ ሲከፋት እንደ ዛሬው ፊታቸው ትቆማለች። አውቃ ይሁን በደመ ነፍሷ ሳይታወቃት ሰይፉን ጠራችው። አንተ ሰይፉ፣ አንተ ሰይፉ ደጋግማ ጠራችው። መልሳ ተናደደች። እንደገና ሳቀች። ክክክክ የሚያምር ሳቋ ቤቱን ሞላው። ዛሬ የምንገባበዝበት ወይም የምስጋና ቀናችን ነው። ችግሩ ማን ነው ማንን የሚያመሰግነው? እኔ ወይስ እሱ? ራሷን ጠየቀች። ታዲያስ ሁል ጊዜ እንበላለን፣ እንጠጣለን፣ እንተኛለን፣ ግን ስሜት የለውም፣ ውበት የለውም። ገንዘብ አለን፣ ሁሉም ነገር ሙሉ ነው፣ ግን ባዶ፣ የባዶ ባዶ። በሩ ተንኳኩቶ ተከፈተ። ትዕግስት ደንግጣ የቆመችበት ተሽከረከረች። መጣ። ከንፈሩን ምጥጥ አድርጋ ስትስመው የተሰማት የመከፋት ስሜት የሚጠፋ መሰላት። ተንደርድራ ከቅፉ ገባች። አቅፏት ጣራውን ከማየት በቀር የፈለገችውን አላደረገም። እሷም አልሞከረችም። 5 ደቂቃ አለፈ። ከቅፉ አወጣትና በቆመችበት ትቷት ወደ ውስጥ ገባ። የተንጠለጠለ የሚመስል ትልልቅ ዓይኗ ውስጥ የሞላ እንባዋን ቀስ ብላ ጠረገችው። ካጠገቧ ከተለያት በኋላ እያንዳንዱ ደቂቃ አመድ ሆነባት። እንውጣ አለ ቀበቶን እያስተካከለ። እንውጣ ደገመችው። ቀድሟት በሩን ከፈተ። ተከተለችው። ለጓደኛው ያወራት ጀመር። አያሌው ብዙ ስራ ሰራ፣ ጎበዝ ነው፣ ስራ ላይ ያስደስታል። ግን አቋረጠችው። ግን ምን? ካፉ ነጥቃ ጠየቀችው። በቃ አላምነውም። ሰይፉ ምንም አትበይኝ። አፏን ገጥማ የመጣ እንባዋን ዋጠችው። የዛሬ ወር ከዚያ በፊት በኑሯቸው ሌሎቹን ሰዎች አላምናቸውም ብሏታል። እናቱን ትዕግስት እርሺው። ምኑን? የትኛውን? አለች በሐዘን። ያወራነው ስለ እኔ ጓደኛ አይደለም? ሌላ አለሽ? አጣደፋት። የሚያምናቸውን ሰዎች ልትደረድር ፈለገች። ስሚ፣ የምትወጂው ቤት እንሂድ። ደስ እንዳለ ድምጿ ውስጥ ሲቃ አለ። ዛሬ በደንብ እንደንሳለን። በነገራችን ላይ ሌላ ሳይት ጨረታ አሸንፌያለሁ። አሪፍ ቦታ ነው። ግን ሰዎቹን አታምናቸውም? አንገቷን ወደ መስኮቱ አዙራ ተናገረች። እሱ ደግሞ የሙዚቃውን ድምፅ ጨመረው። አንተ በጣም ቆንጆ ነህ። ቆንጆ ካሉ ያንስሃል። እስከምትሆን ምሳሌ ማንም ይስማማብሃል። እንውጣ፣ ሰዓት የለንም፣ መንገድ ይዘጋጋል አለ። ኮቱን ትከሻው ላይ አስቀምጦ በሩን እየከፈተ ትዕግስት የሆነ ደስ የማይል ስሜት ውስጧ እየተተረማመሰ አስቸገራት። እናቱን እያሰበች ተከተለችው። መኪናውን ከፍቶ ጠበቃት።
ድምፃቸው ጆሮዋ ላይ አስተጋባ። የመኪናውን መስታወት ከፍታ አየር አስገባች። አላምንሽም፣ አታለሽኛል። ገንዘብ አምልከሽ እምነቴን አጥፍተሽ ስጋዬን ቆርጠሽ ጥለሽዋል። እኔ ሰይፉ መቼ የት ካንተ ጋር ተቆራምጄ ኖሬ? ሰውነቷ እየተንቀጠቀጠ ጠየቀችው እናቱ። ያኔ ነው ታውቂያለሽ፣ ያኔ ሰው በምፈልግበት ጊዜ ብቻዬን የሆንኩ የሚመስለኝ ጊዜ ነው የካድሽኝ። እንዴት እናት ልጇን ትገዛለች? ሕይወቴን ሰጥቼ ላንተ ስል የጉብስናዬን ወራት ጨርሼ መልሴ ይሄ ነው? ለምን? የእናቱ መልክ ሐዘኗ ፊቷ ላይ ድቅን ሲልባት መልሳ መስታወቱን ዘጋችው። የልጅና የእናት አታካራ ግን አሁን የሆነ እስኪመስል በትውስታ ታዳምጠው ጀመር። አንቺ ያዘንሽው አሁን ነው፣ እኔ ግን ያኔ የልጅነቴን ጊዜ በሐዘን ጨርሻለሁ። አባቴን በመናፈቅ አባቴን በማጣት ቆስያለሁ። እኔ ምን አድርጌ የበደልኩ? አውሬ አባትህን ሰው በምፈልግበት ጊዜ ፍቅሬን የሚያክል ነገር በገንዘብ ለወጥሽው። ገንዘብ ትወጃለሽ፣ እምነቴን ሸጥሽው። በቃ። የአባቱን ፎቶ አንስቶ ከሰከሰው። ፍንጣሬው እጇን ቆርጧታል። ጠባሳዋን አየች። ያን ቀን የእናቱን ሐዘን የእሱን እንባ ልታቆሙ አልቻለችም ነበር። ቲጂ አንቺ ምን ነው በዛሬው ቀን ምን ነው እንዲህ በሐሳብ ጭልጥ አልሻላት? ደንግጣ እጇን ሸፈነችው። ምንም አለች አንገቷን ሳትመልስ። ይኸው ደረስን፣ አሁን ድብርቱ ይለቅሻል አላት። ከመኪናው ወርደው ትከሻዋን አቅፎ ወደ ውስጥ ገቡ። ዛሬ መሃል እንቀመጥ አለችው። ለምን? በጣም ደነገጠ። የኔ ግብዣ አይደል? ፈለግኳ። መሃል እኮ ጥሩ አይደለም፣ ሁሉን ነገር መቆጣጠር አይቻልም። ገባሽ ቲጂ? ዛሬ እኔ እቆጣጠራለሁ፣ እመነኝ። ቆም ብሎ አያት። ቁመቱ ከሷ ይበልጣል። የሰውነቱ ክብደት የለበሰውን ብራንድ ልብስ ሸፍኖታል። ልንደሰት ነው የመጣ ነው አይደል አላት። ልንደሰት ነው የመጣ ነው አይደል አላት። አሁን ግን የመቀመጫ ለውጥ የሚያመጣው ነገር አለ? አሁን መሃል ጥሩ አይደለም። እንደውም ያውልሽ እዛ ጋር ቦታ አለ። አየሽው? ሁሉም መቆጣጠር እንችላለን። እየገፋው ስላት ትዕግስት እያቅማማችም እያዘነችም ተከተለችው። ጉንጯን ስሞ አስቀመጣት። የታዘዘው እስኪመጣ እጁን እጇ ላይ ጫነ። እንደምወድሽ ታውቂያለሽ አይደል? ካላንቺ ሕይወቴ ባዶ ነው። ከናፍርቷን እያየ ነው የሚያወራት። እሷ ምንም ሳትመልስ የመጣውን ውስኪ ከምግቡ ቀድማ ጨለጠችው። መሪ የሚይዘው ማን ነው አላት። እኔ ወይስ አንተ? ላንቺማ አምኜ አልሰጥም። ሁልጊዜ አታምነኝም። ሁልጊዜ ለእኔ እምነት የለም። ደረቁን ደግማ ጨለጠችው። አሁንም ደገመችው። አሁንም ቀዳች። ሰይፉ አይኖቹን አፈጠጠ። መጠጣቱን አቁሞ አያት። ቲጂ ለምንድን እንደዚህ የምትጠጪው? ልንዝናና መሰለኝ የመጣ ነው። ጠጣ፣ ተደሰት። ቀድታ አቀበለችው። ሳይረጋጋ ጨለጠው። ከፍቶኛል ሰይፉ። ለምን? እሱን በእጁ ቀድቶ ደገመው። በቃ መሞት እፈልጋለሁ። ጨው መሰለ። በምንም አይነት ሁኔታ እሷን ማጣት በጭራሽ አልፈለግም። ምን ያህል ሊጎዳ እንደሚችል ወዲያው ታየው። ቲጂ ደግሞ ጠራት። ትዕግስት ለጥሪዋ መልስ ሳትሰጥ የቀረበላትን የዶሮ አሮስቶ መብላት ጀመረች። ሊያጎርሳት በሹኳ አነሳ። እኔ እኮ እወድሃለሁ ሰይፉ አለችው። አውቃለሁ። ኩራቱ አመለጠው። በቃ አለች ምግቡን። መልሱ በጣም አናዷታል። እሺ እንደንስ አላት። አልችልም ዛሬ የኛ የዳንስ ቀን አይደለም። ይልቅ እነርሱን እያቸው፣ አያምሩ? በተለይ እሱ አጥንት ያለበት አይመስልም አለች። በቃ ወደ ቤት እንሂድ። እኔ ልንዳ? በፍጹም። ብዙ ጠጥታል። ግን አልሰከርኩም። አውቃለሁ። አታውቅም። ተወኝ። ከእኔ ጋር ልንዝናና መስሎ ነበር የመጣ ነው እና
እናማ አንቺ ታውቂያለሽ የት ነበር ስታፈጪ ነበረው? ተናገሪ። የወትሮ ጭቅጭቁን ጀመረ። ብርዱን ለመከላከል በእጇ ክንዱን መዳበስ ጀመረች። አታምነኝም፣ ሁልጊዜ አታምነኝም፣ ራስን አታምንም፣ ጥላህን አታምንም። እንዲህ ሆኖ መኖር እንዴት እንደሚያስጠላ እንዴት ብዬ ልንገርህ? የጡቷን ክብደት ለመሸፈን ትከሻዋን አጥፋ አጎነበሰች። በዝምታ መኪናውን ማሽከርከር ጀመረ። አልፎ አልፎ የተንጨባረረ ፀጉሩን እና ጺሙን ይጎትታታል። ራስ ወዳድ ነህ፣ በጣም ስግብግብ ነህ። በጥፊ ጮላት። ከንፈሯ ደማ። ደነገጠች። እሞታለሁ፣ በቃ እኔ መኖር አልፈልግም። የመኪናውን በር ልትከፍት ታገለች። ቲጂ ግራ ተጋብቶ ጠራት። የኔ ምርጫ መሞት ነው። ሳልወደድ መኖር አልፈልግም። ሳልታመን በግድ መቆየት አልፈልግም። መኪናውን አንሸራቶ አቆሙ። ሳያስበው መኪናውን ከፍታ ሮጠች። ቲጂ ጮኸ። አካባቢው ጸጥ ያለ ነው። በመንገዱ ላይ አልፎ አልፎ በፍጥነት የሚያልፉት መኪናዎች ያስፈራሉ። ከላይ የመጣ መኪና ሳይነካት ለትንሽ አለፈ። እንባውን መቆጣጠር አቃተው። ሲሰክር ማልቀስ ይቀነዋል። ሰውነቱ እየተርበተበተ ከወደቀችበት አንስቶ መኪና ውስጥ ከተታት። ተወኝ ሰይፉ ተወኝ፣ ሕይወቴ አስጠልቶኛል፣ ተወኝ አለች እያነባች። ውበቷ በልቅሶ ተከለለ። ልብሷ በአቧራ ተሸፈነ። የኔን ሕይወት አላወቅሽም፣ ስቃይን አላየሽም። ውስጤ ስቃይ አለ። ልንገርሽ፣ ስሚኝ፣ አንቺን ካጣሁ አልኖርም። እኔም አብሬሽ እሞታለሁ። ስሚኝ። አንገቷን አንቆ ጮኸ። ሰሚኛለሽ? አባቴ ሳምኖ ከድቶኛል፣ ስወደው ጠልቶኛል። ተንሰቀሰቀ። ጉልበቷ ላይ መውደቁ ገረማት። ልንገርሽ፣ ስሚኝ፣ ያደግኩት አያቶቼ ቤት ከአክስትና አጎቶቼ ጋር ነው። እናቴ እኔን እንዳረገዘች ከአባቴ ጋር ተጣሉ። አያቴ አቀማጥሎ አሳደገኝ። ወደ ሁለተኛ ደረጃ ስዛወር አያቴም አባቴም ተከታትለው ሞቱ። የአባቴን ዘመዶች አይዞህ አሉኝ። አመንኳቸው። ከአባቴ ሞት 40 በኋላ ሁሉ ነገር ተደበላለቀ። የአባቴ ዘመዶች አባቴ ንብረቱንና ገንዘቡን ለእህቱ በውርስ እንዳስተላለፈው ተናገሩ። እናቴ የምትይዝ የምትጨብጠውን አጣች። ሁለተኛ ወደ አባቴ በዘመዶች እንዳልሄድ አስጠነቀቀችኝ። የነበረ ተስፋዬ ሲሰባበር ታወቀኝ። ሁሉ ነገር ተገለባበጠ። ማንንም ላምን አልቻልኩም። የልጅነት ተስፋዬ ሁሉ በኖ ጠፋ። ከአባቴ ጋር ማደጌ ጥፋት መስሎ ታየኝ። አባቴም የከዳኝ መሰለኝ። አንገቷን አንቆ ይለምናት ጀመር። ሰይፉ እጁን ከአንገቷ ለማላቀቅ ሞከረች። ቲጂ እመኝኝ እየጮኸ ማልቀሱን ቀጠለ። ከሌሊቱ 8 ሰዓት ሆኗል። አልፎ አልፎ ከመኪናዎች በቀር አስፋልቱ ጭር ብሏል። ትዕግስት አይኗ ፈጦ ምላሷ ተጎልጉሎ ሲያያት ደንግጦ እጁን ከአንገቷ ላይ አንስቶ ቆመ። ውስኪው ውስጥ የጨመረችውን ሲያስታውስ ምንድን ነው ጨምርልህ አለችው። ከቦርሳው ያወጣችውን ብልቃት እንዳታይ በግራ መሃል እጇ ደብቃ። ውስኪ ላይ መቀላቀል አልፈልግም። ማስቲካ አፏ ማያያዝ ጀምሯል። ምንም ይሁን መለኪያውን በግራ እጁ መዳፍ ሸፈነው። በደስታ አንሳፉ ያደርሳል እላይ እዛ ተው። ሳቋ መቆሚያ አጣ። ካመሻሻቸው አንድ ነገር በአይነ ልቦና ውልብ አለ። አልገባውም። ነገር ግን እንዳደረገች ጠረጠረና የመኪናውን በር እየደበደበ መጮህ ጀመረ። ጩኸቱን ጭር ያለው አስፋልት መልሶ ወደ ጆሮ አቀበለው። እሱም መጮሁን ቀጠለ።